3 ወር አይተሻቸው ተቀያለሁ? ሂጃለሁ። እናቴ ጋር ሂጃ አይቼ ልወስዳቸውም ነበረ። ሙስና ከፍሎ እኔን አስደብድቦኝ በሰንሰለት አሳስሮኝ 1 ቀን ታስሬ በዋስ ወጥቼ የመጣሁትኝ ማለት ነው። ከማን ጋር ነው የሚኖሩት? ስለዚህ እንደዛ ከሱና ከእንጀራ እናት ጋር ከሱና ከእንጀራ እናት ጋር ገና ኒካ አስሯል፣ አላገባም። ያው ያቺ ኒካ ያሰረላትን ሲያገባት የእንጀራ እናት ነው የምትሆነው ለልጆች ይሻል። በፊት ቺት ስታረግ የነበረችው እሷን ነው የሚያገባው ማለት ነው። ከአንቺ ጋር ሲማግጥ የነበረችው ሴት እንደዛም አሳስሮኝ በቃ ይቅርታ ነው የሚፈልገው። የሆነ ነገር አድርጎልኝ እንድታረቅ ነው ምናምን የሚፈልገው። ለምን ብዬ ህይወት ይቀጥላል። እሱ የሚኖር እኔም እኖራለሁ። ልጆቼን ግን አልጠላቸውም። ልጆቼ ናቸው የተሰበርኩበት፣ የተሰቃየሁበት፣ ውበቴን የረገፍኩበት፣ ስንት ነገር ሁኜ ያሳደኳቸው ልጆቼ ናቸው። ለእሱ ጥለሻቸው ስትውጪ ስትፋቱ ልጆቹን ያሳድግ ራሱ ይበለው ከልጅ ጋር ይሰቃይ ብለሽ ለእሱ ጥለሽለት ስትውጪ ስንት ዓመት ነበር? እኔ በህግ ነው ያስወሰነው። ቤቱን አገኛለሁ ብሎ ንብረት አገኛለሁ ብሎ ልጆቹ ስንት ዓመት? ትልቁ ልጄ 4 ዓመቱ ነው። ትንሿ ልጄ ደግሞ 2 ዓመቷ ነው። አሁን የካቲት ከመጣ 3 ዓመቷ ነው። እሷ 3 እሷ ልጆቼን ላለማሳደግ ሳይሆን እሷ 3 እሷ 4 በ1 ዓመት ነው የሚበላለጡት። አሁን 5 ዓመቱ ወንዱ 3 ዓመቷ የካቲት ላይ አሁን። ስለዚህ ሁልጊዜ እሱ ጋር ካደጉ አንቺን እንዴት ያውቁሻል? እንዴት የእናትነት ፊሊንግ ሊኖራቸው ይችላል? በጣም ነው የሚያውቁኝ። ሀቡ እያደጉ ሲሄዱ እኮ አብራቸው ሆነ እኮ እያደጉ ሲሄዱ ይረሱሻል። አንድ ሀገር እየኖራችሁ ኢትዮጵያ ውስጥ እየኖርሽ ለምን ልጆችሽን ወስደሽ ራስሽ አታሳድጊ? እምቢ አለ። በህግ እኮ ነው አሳስሮኝ አልኩሽ እኮ በካቴና አሳስሮኝ። አንቺ መጀመሪያ እሱን ለመበቀል ስለማገጠ ልጆቹን ያሳድግ ልጅ አስተዳደግ ማለት እንዴት እንደሆነ እንዲያይ ይፈልጋለሁ ብለሽ እሱን ለመበቀል ጥለሽለት ስለወጣሽ እንጂ የትኛውም ሀገር ህግ ልጅ መጀመሪያ ለእናት ነው። ካደጉ በኋላ ነው እንዲመርጡ የሚጠየቁት። አባት ወይም እናት የመረጡበት ይኑሩ የሚባለው እንጂ ልጅ እያሉ ለእናት ነው። ስለዚህ አንቺ ነሽ የመጀመሪያዋ። ከዛ አንቺ አልፈልግም ካልሽ ነው ለአባት የሚሰጠው። ያው አንቺ ግን ተደረሰ ከመጣሁ በኋላ እኮ ሄድኩኝ አልኩሽ እኮ ድጋሜ ፋይል ቀሰቀስኩኝ ልጆቼን ለመውሰድ ማለት ነው። አሁንም ቤቱ ታግዶ የለ ቤቱን ለማግኘት ሲል እኔ በቤቴ ውስጥ ሁኜ ልጆቼን ማሳደግ እፈልጋለሁ፣ በኪራይ ቤት እንዲያርጉ አልፈልግም አለ። ትንሽ ክፍለ ሀገር ነው እና እሱ ያለባት ማለት ነው በሙስና የተጨመላለቀ ነው ሀገሩና ከፍሎ ነው ልጆቹን የወሰደው። እኔን አሳስሮኝ ልጆቹን እንደማትፈልጊ የእሱ ልጆች እንደማትፈልጊ እሱ እንዲሰቃይ ልጅ ማሳደግ ማለት ምን ማለት እንደሆነ እንዲያይ እንደምትፈልጊ እኮ ነግረሽናል የኔ ውድና ሁለቱ ነገር ክላሽ ያደርጋሉ። እሱን ለመበቀል ስለሆነ መልሼ ከመጣ በኋላ ለምን አላየሻቸውም አልሽኝ እኮ። እወስዳለሁ ብዬ ሲሄድ እኔን አሳስሮኝ ነው። ታዲያ እሱስ አንቺ በፈለግሽ ሰዓት ጥለሽ በፈለግሽ ሰዓት እየመጣሽ የምትወስጁ እሱ ጅል ነው እንዴ? በፈለግሽ ሰዓት ጥለሽበት ሄደሽ በፈለግሽ ሰዓት መተሽ እንድትወስጃቸው እሱም ጅል አይደለም። ጥለሽ ሄደሻል። ህፃናት ተሰቃይተው እንደምንም ያሳድጋል። ከዛ በኋላ ከፈለግሽ በኋላ ስትመጪ ምናልባት እሱ ጥላቻ እየዘራ አንቺን እንዲጠሉ ስለ አንቺ መጥፎ ነገር እየነገረ ሊያሳድጋቸው ይችላል። ለምን በጥላቻን የተለያያችሁት? አንቺም እሱን ለመበቀል ነው ልጆቹን የጣልሽበት። ሰው ምን ያደርጋል? አንቺን እንዲጠሉ ስለ አንቺ መጥፎ ነገር የሁላችሁ ወንድ ወዳ ነው ሄደ እናንተን ትታችሁ ሄደችው ሊላቸው ይችላል። ለምን ኦልሬዲ አሁን በዚህ ፍጥነት ከእሱ ጋር በተፋታሽ በወራት ውስጥ ሌላ አግብተሽ የድሮ ፍቅረኛሽን አግብተሽ እየኖርሽ ስለሆነ ወደ እሱን እያሳየ የሁላችሁ እኔ እስካሁን ሳላገባ እሷ ግን የሁላችሁ አግብታ እናንተን ጥላ ለወንድ ብላ ነው ሄዳ ያገባችሁ እያለ ልጆችሽን ጭንቅላታቸውን እየሞላ አንቺን እንዲጠሉ አድርጎ ሊያሳድጋቸው ይችላል። ስለዚህ አሁንም እድሉ አለሽ። ልጅ ከእናት ጋር ነው ማደግ ያለበት። ነገ ሌላ አግብቶ የእንጀራ እናት ልጆችሽን ከምታሳድግብሽ አምጥተሽ ራስሽ ስደት ላይ አይደለሽ፣ አረብ ሀገር አይደለሽ፣ ኢትዮጵያ ውስጥ ነው ያለሽ። ባዶ ቤት አንቺና አዲሱ ባልሽ ከምትኖሩ ልጆችሽን አምጥተሽ አንቺ ፍቅር እየሰጠሽ አሳድጊያቸው። ጭንቅላታቸው ከሚበላሽብሽ እሱ ጋር እያደጉ ገባሽ? አንቺ ቢያንስ እናት
እናት ከአባት በላይ ታዝናለች፣ ታስባለች። ስለ አባታቸው ምንም አይነት መጥፎ ነገር ሳትነግሪ ፍቅር ብቻ እየሰጠሽ አሳድጊያቸው፣ ጥሩ አይምሮ እንዲኖራቸው። አሁን እሱ ጋር ያንቺን እልህ ነው የሚወጣባት። ገባሽ? ያለ መጥፎ ነገር እየነገር ያስ ኦኬ ካሚን አስብ ትመላለሱብኛላችሁ። ካሚን ኦፕን ዘ ዶር ኦኬ ዩ ዋንት ሳይን ኦኬ ጊቭ ሚ ዘ ፔፐር እና በፍርድ ቤት መውሰድ ትችላለሽ። ለእናት ነው መጀመሪያ የሚሰጠው። እነዚህ ልጆች ገና ሴቷ የ3 ዓመት ናት፣ ገና ወንዱ 5 ዓመቱ ነው። ስለዚህ ህፃናት ስለሆኑ ለአንቺ ነው የሚሰጥሽ። አቡ ሞክሬያለሁ። እኔ ምንም አልዋሽም አልኩሽ እኮ አሳስሮኝ ነው ድጋሜ ህግ ለሱ ለሁለተኛ ጊዜ ወስኖላት ልጆቹን የወሰደው። እናቴም ብዙ ጥራለች። ሀገሩ የተጨመላለቀ ነው። እኔ ደግሞ ሙስና አብልቼ እንትን የምልበት አቅሜ የለኝም ማለት ነው እንጂ እኔ ልጆቼን ጠልቻቸው አይደለም። እንዴት ልጆቼን ጠላቸዋለሁ? ማን ጠላሽ? ማሂ ማን ጠላሽ አለሽ? ጉድፈላ ሴትዮ ምን ሆናለች? ማን ልጆችሽን ጠላሽ አለሽ? ማታቂ ከሆነ እንደምትችይ መብትሽን እየነገርኩሽ እኮ ነው። ሶሪ ኦኬ ጌ ማታቂ ከሆነ መብቱ እንዳለሽ እየነገርኩሽ ነው። መብቱ እንዳለሽ እንደምትችይ እየነገርኩሽ ነው። እኔ ማለት ይግባኝ ጠይቄ እኮ ነው ሀቡ ሁለተኛውን እንደሱ የተወሰነለት ማለት ነው። ምናችን ምክንያቱም ምንም የገቢ ምንጭ የለሽም ነው የተባልኩት። እሱ የራሱ ነገር ነው አለው። እኔ ገንዘብ ስለሌለ አይነት የለኝም። አሁን ነው ሰርቼ ይህንን ብር እያገኘሁ ያለሁት። ጭራሽ እንደውም እኔ ለእነሱ በወር እንድቆርጥላቸው ሁላ ነው ህግ ያዘዘኝ እኮ። ማሬ አንቺ እኔ የ26,000 ብር ደሞዝተኛ ነኝ፣ ልጆቼ ማሳደግ እችላለሁ ብለሽ ፍርድ ቤት ካመለከትሽ ልጆች ይሰጡሻል። ቅድሚያ ለእናት ነው። እናት ጋር ነው ልጆች ማደግ ያለባቸው። ነገ የእንጀራ እናት ከምታሳድጋቸው ፍላጎቱ ካለሽ ብትፈልጊ ከሆነ ጠበቃ ቀጥረሽ መቀበል እኔ ፍላጎቱ አለኝ። እኔ አብሬት የምኖረውም ሰው ልጆቼን የሚጠላ አይደለም። ምክንያቱም ሁሌ አምጫቸው ነው የሚለኝ። ግን እንደዛ ተመልሼ ስለመጣሁ ነው የቤተሰብም እንትን ስላለኝ ነው መሄድም እንትን ያልኩት እንጂ አንድ ቀን አመጣቸዋለሁ ልጆቼን። መቼም ቢሆን አሳልፌ ለእንጀራ እናት አልሰጥም እኮ። ጎበዝ እንዳትሰጪ ለእንጀራ እናት። አይምሯቸው የሚቀየርበት ሰዓት ስለሆነ አደራሽን ቶሎ ብለሽ ጠበቃ ቀጥረሽ ልጆችሽን ተቀበይ። የመቀበል ሙሉ መብት እንዳለሽ እየነገርኩሽ ነው። እሺ ሀቡ፣ አንድ ነገር ደግሞ ምን አስጠልቶኝ ጥዬ እንደወጣሁኝ ታውቂያለሽ? ጠበቃዬ የእኔ ራሴ ስጋዬ ነው ቤቱን ሊጫረት ሲል ለራሱ በርካሽ ብር ሊገዛው የነበረው ማለት ነው። ያ ነው በቃ እንደ እብድ አድርጎኝ ጥዬ የወጣሁትኝ ማሳግዴ ምን ብዬ ማለት ነው። የራስሽ ሰው እንደዚህ ሲያደርግሽ ምን ይሰማሻል? ጨራታ ሲባል ቤቱ ማለት ነው ለራሱ ሊገዛው ነበር። ለእኔ አክስቴ ልጅ ነው የአባቴ ወንድም ማለት ነው። ለዛም ነው እኔ አስጠልቶኝ አሳግጄ በሌላ ጠበቃ የወጣሁትኝ። በቃ ጥዬ ወገንሽ እንደዚህ ካደረገሽ ባዳን እንዴት አድርገሽ ታምኛለሽ? ትክክል። ግን ያ ሌላ ነው፣ ይሄ ሌላ ነው። ታያቸው እነሱን ሁሉም እና ስለ ልጆች ብቻ ፕሊስ። ሌላ ሁሉም ቤትም ገለመን ሁሉም ትርፍ ነው ማሬ። እኔ ንብረት ያጓጓኝ ትርፍ ነው። ግን ያውልሽ ከምንም በፊት እናት ሁለተኛ ትዳር ከመያዟ በፊት ልጆቿን ነው መሰብሰብ ያለባት። መጀመሪያ ልጆቻችን ጉያችን ሳይሆኑ ሁለተኛ ትዳር ራሱ መመስረት የለብንም። ሀብለሽ ከሳውዲ እንደተመለሽ መጀመሪያ ልጆችሽን ከሱ ከተቀበልሽ በኋላ ነው ወደ ሁለተኛ ትዳር መሄዱ ነበር። እኛ ሴቶች ሁሉንም ለመጨረስ እኮ እዚህ ጋር ገንዘብ ያስፈልግሻል አይደል? በሰዓቱ እኮ ለእኔ ገንዘብ ለራሱ የሚሰጠኝ አልነበረም። ሰው ሰጥቶኝ ነው አልኩት። በጣም የምወዷት ጓደኛዬ እሷ ናት ሰታኝ አንዳንድ ነገሮችን ለራሱ ሳሴድ ነበረው። ገንዘብ እስኪኖርሽ ትዳሩን አቆይተሽ መጀመሪያ ለልጆችሽ ቅድሚያ መስጠት ነበረብሽ። ልጅ ከወለደች በኋላ ቅድሚያ ከሁለት ልጆቼን አመጣቸዋለሁ። እሱ እኮ አደራ መተሽ ግን ንገሪኝ ማህዬ፣ ልጆችን ካመጣሻቸው በኋላ መተሽ እንዳመጣሻቸው ንገሪኝ።
ሳያድጉ እነግርሻለሁ። ልጆቼን እኔ መቼም አልተዋቸውም። ማለትም እኔ አንደኛ ንዴትም ነው። እንደዛም የህይወቴ ምስቅልቅል ወጥቶ ምንም ነገር ሳላጠፍ ህግ ለሱ ሁሉንም ነገር ሲወስን ሴት ስትሆኚ የሚሰማሽን ነገር ታውቂዋለሽ። በተለይ ደግሞ በከፋሽ ሰዓት አይዞሽ የሚል ሰው ሀቡ በጣም ያስፈልግሻል። እኔ ግን ከእናቴ ውጭ ማንም አይዞሽ የሚለኝ ሰው አልነበረም። የ26 ዓመት ወጣት ነኝ። እናቴን ማስቸገር አልፈልግም። ትዳር ውስጥ የገባሁት በ20 ዓመቴ ነው። 8ኛ ክፍል ልቄ ነው ስደት የሄድኩት። በህይወቴ ምንም የማይቆጨኝ ነገር ግን በልጅነት ላቤ ለእናቴ ቤት ሰርቼላታል። ምንም በህይወቴ ደስተኛ ማሂ ከእናትሽ ጋር ታረቃችሁ ወይስ እንደተቆራረጣችሁ ቀራችሁ? አልታረቅም። መቃብሬ ላይ እንዳትቆሚ እንዳለች ናት። አዎ እኔ እናቴን በጣም ነው መወዳት። ለፍታ ያሳደገችኝ። አባቴ ልክ እኔ ላይ እንደተደረገብኝ አድርጎባት ዋጋ ከፍላ ነው ያሳደገችኝ ማለት ነው። እና የቤተሰብ ግፍ ወደ ልጅ ይሄዳል የሚባለው እውነት ነው ሀቡ። እንዴት አባቴ ያንን ነገር አድርጎ ባይሆን ኑሮ ማልፈልገው ህይወትም ቢሆን ያ ነገር እኔ ላይ አይደገምም ብዬ ነው ሁሌም ማስበው። ግን ያልገባኝ ነገር ማህዬ፣ ሁሌ እኮ ሰዎችን ከሆነ የምትወቅሱ መቼም ህይወትሽ እንደማይቀየር ታውቂያለሽ። የመጀመሪያው ባልሽን ቆይ አዳምጪኛ፣ ምክር ፈልገሽ ከገባሽ ልምቀት። ሁልጊዜ ሰዎችን ነው የምትወቅሽው። ያንቺ ስህተት አይታይም። የመጀመሪያው ባልሽን ማን ሽጉጥ ደቅኖብሽ ማን ጠልፎሽ ነው ያገባሽ? ወደሽ ፈቅደሽ ከአረብ ሀገር ስመጣ ብር የለኝም ስለዚህ የሚያኖረኝ ወንድ ፈልጋለሁ አገባሁት። ስለሚዘትብኝ ስለሚያስፈራራኝ ፖሊስ የሚባል ነገር አለ። ካላገባሽኝ ብሎ ካስፈራራኝ ሄጄ ፖሊስ ጣቢያ ካስባለሁ፣ አናቱን እበረቅስለታለሁ። ማንም ሰው በግድ ሊያገባኝ አይችልም። ከተማውን ልዬ ልሄድ እችላለሁ። እንደ ሄድሽው ከወለድሽ በኋላ ከመሄድ 2 ከወለድሽ በኋላ ልጆች ከምትሄጂ እሺ። የመጀመሪያውን ስህተት ደግሞ እንደገና ደገምሽው። አሁንም ልጆችሽን መሰብሰብ ትተሽ ዘለሽ ወደ ሌላ ትዳር ሄድሽ። ግን አሁንም ስነግርሽ ሁልጊዜ ሰዎችን እንጂ የምትወቅሽው ያንቺ ጥፋት አይታይሽም። ጥፋትሽ ካልታይሽ መቼም ህይወትሽ አይስተካከልም። በኃላፊነት ልጆችን ወደዚህ ምድር አምጥተሻል። ባልሽ ስለማገጠብሽ ባልሽን ለመበቀል ምንም የማያውቁ ህፃናትን እሱ እንዲህ እየተሰቃየ እንዲያሳድጋቸው ብለሽ ከአፍሽን የወጣው ከራስሽ ቃል ብለሽ ወርውረሽለት ወደ አረብ ሀገር ሄድሽ። ሄደሽም አልተሳካልሽም። ሳውዲ ሄደሽ መተት ያለበት ቤት በየሄድሽው መተት በየሄድኩበት መተት ነው የሚገጥመኝ አይነት ነገር ነው። ኢትዮጵያም መተት አደረገብኝ ባሌ ለዛ ፈታውታለሽ። ሳውዲ ሜጄ የገባሁባቸው ቤቶች እባብ አለ ቤታቸው መተታም ናቸው ድግና ጣም ናቸው አለሽ። ሁሉም ቦታ ስትሄጂ መተት ካለ ችግሩ ከአንቺ ሊሆን ይችላል። አንቺ ጸበል ተጠመቂ ወይንም የምታደርጊውን አድርጊ። አንድ ሁለተኛው ነገር የመጀመሪያው ትዳር አልተሳካም፣ እድል ነው አልተሳካም። ኢትስ ኦኬ። 2 ልጆች ጥለሽበት ሄደሽ እንደተመለሽ ልጆችሽን መሰብሰብ ሲገባሽ ወደ ሌላ ትዳር ገባሽ። ሌላ ትዳር መያዝ ይቀድማል፣ ልጆችን መሰብሰብ ይቀድማል። የቱ ይቀድማል? እንዴትኛውም እናት እንደ ሴት ስናስበው ማንም ሰው አስመሳይ ነው ይልሽ። ማንም ሰው እውነታውን አይነግርሽም። እኔ ግን እንደ እህት እውነታውን እነግርሻለሁ። የሚቀድማ አሁንም ደስተኛ አትሆኝም። ለምን እንደማትሆኝ ታውቂያለሽ? ዩውል ፊል ገልቲ፣ ጥፋተኝነት ይሰማሻል። እዛ ጋር ለአባታቸው የጣልሻቸው ልጆች ደስተኛ እንዳልሆኑ ሲሰማሽ ያለ እናት ሲኖሩ፣ እንደገና እሱ ኒካ አስሯል አልሽ። ሌላ ሚስት ሲያመጣ የእንጀራ እናት እየደቆሰች ስታኖራቸው ይሄ ፊሊንግ ይሄ ስሜት አንቺን የጥፋተኝነት ስሜት እንዲሰማሽና ራስሽ እንድትጠይ ያደርግሻል። ያ ጊዜ ሳይደርስ አሁንም ከኔ ጋር ከምትከራከሪ ጊዜ አለሽ፣ ሄደሽ ልጆችሽን ውሰጂ። እሱ የስራውን ይስጠው። በቃ አጠፋ ማገጠብሽ የስራውን ይስጠው። ግን ባልን ለመበቀል ልጆቻችንን መጉዳት የለብንም። ባሌ ስለማገጠብኝ ልጆቼን ጥዬ መሄድ የለብኝም። ከሄድኩ ልጆቼን ይዤ ነው መሄድ ያለብኝ። ልጆች ከእናቷቸው ጋር ነው መሆን ያለባቸው። ሁልጊዜም እንደ እናት ልጅን የሚረዳ ማንም የለም። ወንድ ልጅ ወንድ ነው፣ ያለ ሴት ማደር አይችልም። ወንድ ልጅ ጾሙን አያድርም። አንቺ ስትወጪ ልጆችሽን ጥለሽ የእንጀራ እናት ይተካበታል። ያለ ሴት ስለማይኖር ወንድ ልጅ ጾሙን ማደር ስለማይችል አይችሉም። ያለ ሴት ደቂቃ መቀመጥ ያቅበዘብዛቸዋል፣ ሌላ ሚስት ያመጣሉ። ስለዚህ ልጆቼ በእንጀራ እናት እየተገላመጡ ከሚያድጉ እኔ እናታቸው መስዋዕትነት ከፍላለሁ ወደዚህ ምድር እስካመጣኋቸው ድረስ። ገባሻ? ግን ኔቨር ኤቨር ጥፋትሽን ማመን አትፈልግም። ሁልጊዜ ቤተሰብ፣ አጎቶች፣ ጠበቃ ገለመሌ ገለመሌ ነው የሚወቀሰው። ሁሉም ሰው ጥፋተኛ ከሆነ እኔ ምንድን ነው ድርሻዬ ህይወቴ ላይ? አሁን ከምንም በላይ
ኢምፖርታንቱ ጉዳይ አዲሱ ትዳርሽ ሳይሆን ልጆችሽ ናቸው ኢምፖርታንቱ። በአንቺ ህይወት የመጀመሪያ ሊሆኑ የሚገባው ልጆችሽ ናቸው። አንድ ሀገር ላይ እየኖራችሁ ልጅ ሌላ ጋር እናት ሌላ ጋር ደስ አይልም። ስደት ብትሆኚ ስደት ነሽ፣ ወደሽ አይደለም። ስለዚህ ከዛሬ ጀምሮ ማሰብ ያለብሽ ልጆቼን በምን መንገድ ወደ ራሴ ላምጣ እና ላሳድጋቸው። ይሄ ጊዜ ካለፈ ይቆጭሻል። የዛሬ ልጆች በፍጥነት ነው የሚያድጉት። ጭንቅላታቸውን እየሞላ አንቺን እንዲጠሉ አድርጎ የተበላሸ አይምሮ ልጅ እናቱን የሚጠላ ልጅ ደግሞ ሰላማዊ አይምሮ አይኖረውም። እድሜ ልኩን በቃ እድሜ ልክ የሆነ ትሮማ ነው ይዞ የሚያድገው። ስለዚህ ልጆችሽን ራስሽ ጋር አምጪ። እኔ እንደ እህት ይህንን ነው የምነግርሽ። ስትጠይቂኝ ስትወጂ ውደጂ፣ ደስ እንዳለሽ። 26,000 ብር ደሞዝተኛ ነሽ፣ 2 ልጅ የማሳደግ አቅም አለሽ። ቴንኪው። አሁን ማውራት ትችያለሽ። ማሂ ጨርሻለሁ። ሚዩትሽን አብሪው። ዶሮ ስለ ጮኸ ነው ሚዩት ያደረኩሽ። ሀቡ ልክ ነሽ እኮ አመሰግናለሁ። ልጅ ነው ከምንም በላይ የሚቀርመው። እሱን ሳላቀርቼ እኮ አይደለም። በእጅሽ ምንም ነገር ሳይኖርሽ ልጆችን አምጥተሽ ምን ታበያቸዋለሽ? ልጆች እኮ ኃላፊነት ናቸው አይደለ? አሁን ብር እጅሽ ላይ እስኪመጣና ልጆችሽን እስክታመጪ ትዳሩን ማዘግየት ይደርሳል። ትዳር የትም አይሄድብሽም። ትዳሩን ታዘገይና መጀመሪያ ልጆችሽን ታስቀድሚያለሽ። ገባሽ? ልጆችሽን ለማምጣት ስራ ትፈልጊያለሽ። አሁን 26,000 ደሞዝተኛ እንደሆንሽው ስራ ትፈልጊና ልክ ስራ ስታገኚ መጀመሪያ ልጆቼን ያመጣለሁ። ባልሽም አዲሱ ባልሽም ያከብርሻል። ለልጆችሽ የምትሆኙን ነገሴ ቆይ ከመጋባታችን በፊት መጀመሪያ ልጆቼን ልሰብስብ፣ ልጆቼን ላምጣ። ልጆቼን ጉያዬ ሳላስገባ ትዳር ይዤ ደስተኛ ሆኜ ልጆቼ ሌላ ቦታ ሆኖ ደስተኛ ሆኜ መኖር አልችልም። ስለዚህ አሁን ወደ እርምጃ ነው መግባት ያለብሽ። ልጆችን ወደ ማምጣት። እኔ እኮ ልነግርሽ ነው፣ ልጆቼን ጠልቻቸው አይደለም። ልጅ እኮ አይጠላም አይደለ? እሱን ካገባሁኝ በኋላ ነው ተምሬ ሰርተፊኬት ይዤ የተቀጠርኩትኝ ማለት ነው። ኦልሞስት ስራ ከጀመርኩኝ ወደ 6 ወር አካባቢ ነው። አመጣቸዋለሁ። እኔ ሁሌ አምጪ ነው የሚለኝ፣ የሚጠላ ሰው አይደለም። ገባሽ? አሁን ቢያንስ እዛ ሂጄ እንኳን ፋይል ለመክፈት እኮ ብር ያስፈልገኛል አይደል አቡ? እኔ ያሰብኩት ይህን ስራ ሰርቼ በእጄ ብር አሳልፌ አልሰጣቸውም። እኔ እናቴ እንኳን ብቻዋን ሁና ስታሳድገኝ እንዴት ሁና እንዳሳደገችኝ አውቃለሁ። ግን ምንም ነገር ሳይኖረኝ እነዚህ ልጆች አምጥቼ ምን ላረጋቸው እችላለሁ? ሀቡ ያንን በማሰብ ነው እንጂ እኔ ልጆቼን አሳልፌ አልሰጥም መቼም ይሁን መቼ። እኔ እንትንም ጸበል ምናምን ላልሽውም ደግሞ ከመጣውን በኋላ ታምሜ ማለት ነው እሱ ጋር ከሆንኩኝ በኋላ ነው ይሄ በወተት እንደጠጣውኝ ምናምን ነገር ያወቅ ነው ማለት ነው። ሆዴ ልክ እንደ እርጉዝ ነው የተነፋው። ገባሽ? ከዛ ከመጣው በኋላ ያመኛል፣ ምግብም አልበላም። በቃ ሁሌ መተኛት ነው፣ ራስ ምታት ነው፣ ጭንቀት ነው። እስቲል ሆስፒታል ሂጄ የጭንቀት መድኃኒቱን ላይ ጀምሬ ነበር ሀቡ። ገባሽ? እና በጸበል ነው ብዙ ለውጥ አይቼ። የምን ሆስፒታል ሄደሽ? ስልክ ይወደቅ። ሶሪ በእግሬ ስታንዴ ሀገር ሆስፒታል ሂጄ ሳይካትሪስት ሆኛለሁ። ምን ሰጡ? ከዛም መድኃኒት ለ5 ወር ያክል መድኃኒት ወስጃለሁ፣ የጭንቀት ማለት ነው። ከዛ በኋላ ነው እንደውም በቃ ራሴን እያወቅኩኝ ሰላም እየሆንኩኝ የመጣሁት እንጂ ሀቡ እኔ እኮ ህይወቴን ለምን እንደኖርኩት እኮ ልጅነቴ ለምን እንደኖርኩት አላውቅም ነበር ምንም ነገር ማለት ነው። በጸበልና በዛ መድኃኒት ነው ዛሬ ላይ ቁሜ ሊሄድ የቻልኩት። ለምን ይመስልሻል ግን እንደዚህ መተት ማለት ላይክ እንዲህ ጭንቀት ውስጥ የገባሽው? የጭንቀት መድኃኒት የወሰድሽው ነው? ስለ ልጆቼ ሁሌ ነው የምጨነቀው። ገባሽ? ልጆቼ በጣም ነው የሚወዱኝ ሀቡ፣ በጣም ነው የምወዳቸው እና ድምጻቸው ይመጣብኛል ሁሌ ማለት ነው። እና ያ ነገር የሚያስጨንቀኛል። ከእንደገና ጸበል ከጀመርኩ በኋላ ሀቡ ስጠጣ ማለት ነው ወደ ታች የሚወጣው ደም ነበረ ሁሌ ማለት ነው። ደም እንዲህ ስጠጣው ጸበሉን በአፌ የሚወጣው የተለያየ ነገር ነበር እና የዛ ጭንቀት ነው እንደዛ ያደረገኝ። ሰው አሁን እኔ ባለውበት ጫማ ሲኖር ነው ሰው የሚፈርደው። ግን ለወንድ ብላ ነው እንደዚህ ምናምን ሊባል ይችላል። እኔ ማን አለ ለወንድ ብላ
ኮሜንት ላይ ለራሱ ለወንድ ብላ ነው ጭንቅላትሽ የሚልሽ ነው እንጂ ማንም አላለም። ኮመንት ላይ ልንገርሻ ስለመከርኩሽ። አሁን መጀመሪያ ከትዳር በፊት ከሁለተኛ ትዳር በፊት ልጆችሽን ሰብስቢ ስላልኩሽ ስለጣሙ እኮ ነው ሀቡ የተላላየሽ ነው ለወንድ ብላ ነው የቀየረች። ስለዚህ ጭንቅላቶች ውስጥ ያለውን ነገር ነው የምትናገሪው እንጂ ማንም እንደዛ ነው። እንደዚህ ዩፊል ጥፋተኝነት ይሰማሻል። እኔ ለወንድ ብዬ አይደለም ለወንድ ብዬ አይደለም ሀቡ በቃ እኔ ለፍቶልኛል ብዙ ነገር አድርጎልኛል። ገባሽ? ታምም ያለውኝ ሆዴ እንደርጉዝ ነበር የተነፋው። ጸበል ቆይቼ ያንን ጸበል እየጠጣሁ በእምነትም እየተቀባው ምን እያልኩኝ ነው የቀነሰው ማለት ነው። ስጠጣ ደም ነው ወደታች የሚለኝ። ካፌ ውስጥ የተለያየ ነገር ነበር የሚወጣው ወደ ላይ ሲለኝ። ለ5 ወር ያክል ነው የጭንቀት መድኃኒት የዋጥኩት ማለት ነው። ግን አሁን ላይ ደህና ነኝ። በቃ ከበፊቱ ለውጥ አለኝ አሁን ማለት ነው። ይመስገን ፈጣሪ። ቆይ እኔ የምልሽ የሳይክ ምንድን ነው የሚባሉ የስነ ልቦና ሐኪሞች የምክር አገልግሎት ብቻ የሚሰጡ ይመስለኝ ነበር። ይህንም ይሰጣሉ? ይሰጣል፣ መድኃኒት ይሰጣል። ያለሽበት ደረጃ ታይቶ መድኃኒት ይሰጣል። አሁን ጨርሰ ሳይሆን ካለሽበት ነገር እንድትረሹ የሚያደርግሽ። 5 ወር ነው ያወጥኩት መድኃኒቱን እና ትቼዋለሁ። ጨርሰሽ ነው? 5 ወር አጥኩት፣ ግን ክትትል አለኝ። አሁን ሄዳለሁ በ3 ወር እየሄድኩኝ እታያለሁ። አይዞሽ፣ ጭንቀት ነው። አየሽ፣ ይህ መተት ምናምን የሚባል ነገር እኮ የለም። ጭንቀት ነው በቃ ሰውነቴ ነው የሚባል ነገር። ይኸውልሽ የሰው ልጅ ከሚኖረው ከቤት ውስጥ እኮ ነው ተቆፍሮ የወጣው። እኔ እንጃ፣ እኔ ስለማላምንበት ነው ውስጥ እኮ ነው አቡ ተቆፍሮ የወጣው። እኔ ለዛ ይሆን እንጂ ሰው እያየ ተቆፍሮ ነው የወጣው። ከዛን ጊዜ ጀምሮ ነው በቃ መባነን የጀመርኩት ማለት ነው እንጂ እኔ አስገድዶች ደቅኖብሽ ምናምን ላልሽው ነገር ደግሞ እኔ ምን ልበልሽ ብቻ ሀቡ እኔ ማስረዳትም ከማስረዳት በቃ መተት አርጎብሽ ነው። አሁንማ እኮ ገባን እኮ መተት አርጎብሽ ነው እንድታገቢው ያደረገሽ። ስለዚህ እንኳን ከመተቱ ጸዳሽ፣ እንኳን ተቆፍሮ ወጣልሽ የኔ እናት። አሁን ከመተት ጸድተሻል። ስለዚህ በቃ ሰላም ነሻል። አሁን ምንም አይነት ሆድሽ የሚነፋው ምናምን ነገርም ድኗል አይደል? ደህና ነኝ። ያው እሱንም ታይቻለሁ። ደህና ነኝ። ቀንሷል። ያው እሄዳለሁ። ክትትሌን አላቆምም። ማቆም የለብሽም ነው ያሉኝ። በቃ እንትን በይ ተከታታይ የስነ ልቦና ሐኪም ጋር። በተረፈ አሁን በስራሽ በትዳርሽ ደስተኛ ከሆንሽ እንጆይ። ለምን አትወልጂም? አሁን ከሁለተኛው ትዳርሽ ማር አመት ቆይሽ። ለምን ልጅ አትወልድ? ልጆቼን ማምጣት ነው የምፈልገው ሀቡ። መጀመሪያ ጎበዝ፣ በጣም ጥሩ። ይቅናሽ ማሪ፣ ይሳካልሽ። አሜን። እሺ እናቴ፣ በጣም እናመሰግናለን። እጅግ በጣም አስተማሪ ታሪክ ነበረ። ጠንካራ ነሽ፣ ጎበዝ ነሽ። በዚሁ ቀጥይ፣ በርቺ። እሺ፣ አመሰግናለሁ ሀቡ። ከ1 ወር ከ2 ወር በኋላ መተሽ ልጆቼን ተቀበልኩ አመጣው እንደምትይኝ ባለሙሉ ተስፋ ነን እልሻለሁ ሀቡዬ። እሺ እናቴ። ሳይካትሪስት ይህ የምትያት ልጅ ኦልሬዲ ሳይካትሪስት እያያት ነው። የስነ ልቦና ሐኪም እያያት ነው። ክትትል አላት። በየ3 ወሩ እየተከታተለች ነው። ኪኒንም ለ5 ወር ያህል የጭንቀት ኪኒን ወስዳለች። አሁን ግን የምክክር አገልግሎት በየ3 ወሩ ቼክ እየተደረገች ነው።